ክርስቶስ ከሙታን ተነስቶ ወደፊትም እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 9 እስከ 10። ሞትም የማይገዛው ኢየሱስ ክርስቶስ ከሙታን ተነስቷል። የአዳም ዘር ሊክስ ለኃጢአት ቢሞትም ለእግዚአብሔር ይኖራል። ትንሣኤው ግሩም ነው፣ ጌታችን ተነስቷል። ሞትም የማይገዛው ኢየሱስ ክርስቶስ ከሙታን ተነስቷል። የአዳም ዘር ሊክስ ለኃጢአት ቢሞትም ለእግዚአብሔር ይኖራል። ትንሣኤው ግሩም ነው፣ ጌታችን ተነስቷል። መልአኩ ተልኮ ደስታን አበሰረ፣ የጌታን መነሳት በእውነት ተናገረ። የተነገረለት በአበው ነቢያቱ በእርሱ ተፈታ። ትንቢት የትላንቱ ሞትም የማይገዛው ኢየሱስ ክርስቶስ ከሙታን ተነስቷል። የአዳም ዘር ሊክስ ለኃጢአት ቢሞትም ለእግዚአብሔር ይኖራል። ትንሣኤው ግሩም ነው፣ ጌታችን ተነስቷል። ትንሣኤውን ያውጅ ተነስቶ አሳየ፣ በአሕዛብ ዓይን የእርሱ ግርማ ታየ። የማያምኑ ሰዎች ትንሣኤ ሙታንን በግብሩ አመኑ፣ አወጁ ስልጣኑን። ሞትም የማይገዛው ኢየሱስ ክርስቶስ ከሙታን ተነስቷል። የአዳም ዘር ሊክስ ለኃጢአት ቢሞትም ለእግዚአብሔር ይኖራል። ትንሣኤው ግሩም ነው፣ ጌታችን ተነስቷል። ወጥቶ እያደረ ሰራዊት ቢከበው ከወታደር ይልቅ እርሱ የተገባው እያዩት ተነሳ። ከፍ አለ
ጌታችን ማንም አያስቆመው፣ አይረታም ስልጣኑን ሞትም የማይገዛው ኢየሱስ ክርስቶስ ከሙታን ተነስቷል። የአዳም ዘር ሊክስ ለኃጢአት ቢሞትም ለእግዚአብሔር ይኖራል። ትንሣኤው ግሩም ነው፣ ጌታችን ተነስቷል። በሞት ተጀምሮ በትንሣኤ ያበቃ እውነት እውን ሆነች ሐሰት ተደብቃ። ለጊዜው ቢቀብሯት እውነትን ሸፍነው ኢየሱስ ተነሳ በታላቁ ግርማው። ሞትም የማይገዛው ኢየሱስ ክርስቶስ ከሙታን ተነስቷል። የአዳም ዘር ሊክስ ለኃጢአት ቢሞትም ለእግዚአብሔር ይኖራል። ትንሣኤው ግሩም ነው፣ ጌታችን ተነስቷል። ሞትም የማይገዛው ኢየሱስ ክርስቶስ ከሙታን ተነስቷል። የአዳም ዘር ሊክስ ለኃጢአት ቢሞትም ለእግዚአብሔር